የአፋሩ ግጭትና ልብ አድርጉልኝ። ቀጣይ ምን ሊፈጠር ይሆን? የህወሓት ታጣቂዎች ወደ አፋር መግባታቸውን ተከትሎ አፋር ክልል ወሰኔ ተደፍሯል የሚል መግለጫና ማስጠንቀቂያ ካወጣ በኋላ ዓለም አቀፍ መገናኛ ብዙሃን የፕሪቶሪያው ስምምነት አደጋ ላይ ወድቋል በሚል በርካታ ዘገባዎችን ሰርተው ነበር። ዘገባዎቹ የሰላም ስምምነቱ ተጥሷል ሲሉ የገለጹት ህወሓት በአፋር ክልል ውስጥ ገብቶ ጥቃት ፈጽሟል ከሚል ምክንያት ጋር ነበር። እናም ህወሓት የፕሪቶሪያውን የሰላም ስምምነት ጣሰ የሚል መረጃ በዓለም አቀፉ ማህበረሰብ ጆሮ ገባ። ይህ ለህወሓት አደገኛ ውጤት እንደሚያመጣ ዲፕሎማሲን የሚረዳ ያውቃል። ጦርነት ማን ምን አደረገ ከሚለው ይልቅ ማን ጦርነቱን ጀመረው የሚለው ለዓለም አቀፍ ህጎች ቀድሞ የሚጠየቅ ጥያቄ ነው። ህወሓት ቀድሞ ጥቃት ከከፈተና ስምምነቱን ከጣሰ ከዚያ በኋላ ለሚፈጠረው ማንኛውም ነገር ተጠያቂ ይሆናል ማለት ነው። ታዲያ ከዚህ ክስተት በኋላ ህወሓት ታጣቂዎቹ በፌዴራሉ መንግስት በድሮን ተመቷል የሚል ክስ ለዓለም አቀፉ ማህበረሰብ አሳውቋል። ለተመድና ለሌሎች ዓለም አቀፍ ተቋማትም ደብዳቤ አስገብቷል። መንግስት እስካሁን የሰጠው ምላሽ የለም። ልብ አድርጉልኝ የሚሉ ክሶች በዝተዋል። ከህወሓት በኩል የሚወጡ መግለጫዎች የኢትዮጵያ ፌዴራል መንግስት የድሮን ጥቃት ፈጽሞብኛል፣ ስምምነቱን ጥሷል የሚል ሆኗል። እነዚህ የልብ አድርጉልኝ ክሶች ቀጣይ ለሚፈጠረው ምን ይነግሩናል? መልካም ቆይታም። የህወሓት ኃይሎች ሐራ መሬት በሚል የተሰባሰቡ የትግራይ ታጣቂዎችን ለመምታት ወደ አፋር መዝለቃቸውን ተከትሎ የተጀመረው ውዝግብ ቀጥሏል። የፕሪቶሪያውን ስምምነት አደጋ ላይ ጥሎታል የተባለው የሰሞኑ ውጥረት ህወሓት የድሮን ጥቃት ተፈጽሞብኛል በሚል አጋግሎታል። አንዳንዶች የፕሪቶሪያው ስምምነት እየጣሰ እንደሆነና ሌላ ስምምነት እንደሚያስፈልግ ጭምር እየተናገሩ ይገኛሉ። ክሱ ከሁለቱም በኩል እየወጣ ሲሆን ህወሓት መንግስት የድሮን ጥቃት ፈጽሞ የፕሪቶሪያውን ስምምነት ጥሷል እያለ ይገኛል። ህወሓት ያወጣው መግለጫ እንደ ከዚህ ቀደሙ ለስለስ ያለ ሳይሆን የፌዴራሉ መንግስት በግልጽ እየኮነነ ነበርም። ህወሓት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለት ዓለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣ ሲል ጠይቋል። የፌዴራሉ መንግስት በትግራይ ህዝብ ደም የሚቀልድ ሲል ወቅሶታል። ይህ አገላለጽ ግንኙነቱ ከቀን ወደ ቀን እየከፋ ለመሄዱ ማሳያ ነው። መንግስት እስካሁን በይፋ ስለ ድሮን ጥቃቱ ያለው ነገር ባይኖርም ነገር ግን አንዳንድ መረጃዎች ፌዴራሉ መንግስት የድሮን ጥቃቱን የፈጸመው ወደ አፋር በገባው የህወሓት ኃይል ላይ እንደሆነ ሲገልጹ ታይቷል። ዶቼ ቬለ ባወጣው ዘገባ ላይም ጥቃቱ የተፈጸመው ድንበር አካባቢ እንደሆነ ገልጿል። የጀርመን ድምጽ በዘገባው የኢትዮጵያ ፌዴራል መንግስት ኃይላት በትግራይና አፋር ክልሎች አዋሳኝ አካባቢዎች በትግራይ ኃይሎች ላይ በድሮን ጥቃት ፈጽመዋል በማለት ህዝባዊ ወያነ ሓርነት ትግራይ ወንጀሉን ገልጿል። በጥቃቱ በሰው ህይወትና በንብረት ላይ ጉዳት መድረሱን ህወሓት በጻፈው ደብዳቤ ላይ ጠቅሷል። ነገር ግን እስካሁን ስለ ጥቃቱም ሆነ ወንጀላው ከኢትዮጵያ መንግስት በኩል የተሰጠ መግለጫ የለም። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ ጥቃቱ የተፈጸመው ለጥቅምት 28 ቀን 2018 አጥቢያ ከሌሊቱ 9 ሰዓት ከ30 ገደማ እንደሆነ ገልጿል። ጥቃቱ ከ3 ዓመታት በፊት የተፈረመው ግጭትን የማቆም ስምምነት አብይ መርህ የመሆኑን ጠመንጃዎች ዝም የማሰኘትና ልዩነቶችን በውይይት የመፍታት ግልጽና አሳሳቢ በሆነ መንገድ የሚጥስ እንደሆነ ሊቀመንበሩ ገልጸዋል። ቢቢሲ አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ነገሩኝ ብሎ እንደጻፈው በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። ህወሓት በመግለጫው በኃይሎቹ ላይ ጥቃት መድረሱን ብቻ የጠቀሰ ሲሆን ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ለቢቢሲ ተናግረዋል። ህወሓት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለት ዓለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣ ሲል ጠቅሷል። ህወሓት በትግራይ ኃይሎች ላይ በድሮን ጥቃት መፈጸሙን ያስታወቀው በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት ተቆጣጥሯል የሚል ክስ በቀረበበት በማግስቱ ነው። የአፋር ብሔራዊ ክልላዊ መንግስት ከዚህ ጥቃት ቀደም ብሎ ባለፈው ረቡዕ ባወጣው መግለጫ
የህወሓት ቡድን በክልሉ ዞን 2 ውስጥ በሚገኙ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል በማለት ወቅሶ ነበረም። ህወሓት ጦርነት ሊከፈትብኝ ነው የሚል ጥርጣሬ እንዳሉ የገለጸ ሲሆን በአንጻሩ ህወሓትን ከኤርትራ ጋር በመተባበር የጦርነት ዝግጅት እያደረገ ስለመሆኑ ከመንግስት በኩል ተደጋጋሚ ማስጠንቀቂያዎች ሲወጡ ቆይተዋል። በማህበራዊ ሚዲያዎች ህወሓት የቀበራቸውን መሳሪያዎች እያወጣ ነው የሚሉ ያልተጣሩና ያልተረጋገጡ ምስሎች እየተዘዋወሩ ይገኛል። አሁን ላይ ክሱ የፕሪቶሪያውን ስምምነት ማን ቀድሞ ጣሰው የሚል ሆኗል። ህወሓትን ያልጣስኩም የሚል ደብዳቤ ለዓለም አቀፍ ተቋማት እያስገባ ይገኛል። ህወሓት በጻፋቸው ደብዳቤዎች መንግስት የሰላም ስምምነቱን አፈጻጸም እያደናቀፈና ተመሳሳይ ጊዜ ሚስጥራዊ ወታደራዊ እንቅስቃሴዎችን እያከናወነ ነው ብሏል። ህወሓት የትግራይ ሰላም ኃይል በሚል የተደራጁትን ታጣቂዎች መንግስት እየደገፈ ነው ሲል ይከሳል። የፌዴራል ኃይሎችና አጋር ሚሊሻዎች የህዝብን መንገድ ለመቁረጥ በማሰብ ወደ አፋር ክልል ገራባጎ ገብተዋል። እንደዚሁም ከዚያ በኋላ በራያ አዘቦ ወረዳ ረከታና ደደርባ አካባቢዎች ላይ ከባድ መሳሪያ ተኩስ ፈጽመዋል ያለው ህወሓት ድርጊቱን ግልጽ ወታደራዊ ትንኮሳ ሲል ገልጾታል። ህወሓት በተጨማሪም መንግስት ክልሉን ለማተራመስና ከጎረቤት ህዝቦች ጋር ግጭት ለመቀስቀስ በማሰብ በአፋር ቅጥረኞችን እያደራጀና እያስታጠቀ በተመሳሳይ ጊዜ ዓለም አቀፉን ማህበረሰብ ለማሳሳት የተሳሳተ መረጃ እያሰራጨ ነው ሲል ከሷል። ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል፣ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ እና ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ጥቅምት 28 ቀን በጻፉት ደብዳቤ የፌዴራል መንግስት የፕሪቶሪያ ስምምነት ቁልፍ ድንጋጌ የሆነውን የተኩስ አቁም ስምምነት ጥሰት ፈጽሟል ሲል ከሷል። ሊቀመንበሩ ህወሓት በፌዴራል መንግስት የተፈጸመው የድሮን ጥቃት በሰሜን ኢትዮጵያ የ2 ዓመት የተካሄደውን ጦርነት የቋጨውን የፕሪቶሪያውን የሰላም ስምምነት የጣሰ ነው ማለቱን ተከትሎ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጣልቃ እንዲገቡ ጥሪ አቅርበዋል። ደብዳቤው እንደገለጸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በደቡባዊ ትግራይ የሥራ ጉብኝት ሲያደርጉ በፌዴራል መንግስት ድጋፍ በአፋር ክልል የሚንቀሳቀስ አንድ ታጣቂ ቡድን ጉብኝቱን ለማስተጓጎልና የፕሬዝዳንቱን ልዑክ አደጋ ላይ ለመጣል ዓላማ ያደረገ ጥቃት ከፍቷል። ይህም የሰው ሞት አስከትሏል ብሏል። ህወሓት ጥቃቱ ግልጽ የፕሪቶሪያ ስምምነት ጥሰት ነው ሲል ገልጾ ስምምነቱን ሙሉ በሙሉ ለመተግበር ያለውን ቁርጠኝነት በድጋሚ አረጋግጧል። ተመድ የአፍሪካ ህብረትና ዓለም አቀፉ ማህበረሰብ ስምምነቱን እንዲያከብርና ወደ ድርድር እንዲመለስ በኢትዮጵያ መንግስት ላይ አስፈላጊውን ዲፕሎማሲያዊ ጫና እንዲያደርግ ጠይቋል። የዘገባ እስከተጠናከረበት ጊዜ ድረስ የፌዴራል መንግስት በክሱ ላይ ምላሽ አልሰጠም። ባለፈው ሰኞ ጥቅምት 24 ቀን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በትግራይ ክልል ጦርነቱ የተቀሰቀሰበት 5ኛ ዓመት መታሰቢያን አስመልክቶ ባስተላለፉት መልእክት ህወሓት ውስጥ ያለ አንድ ካዲ ቡድን ሲሉ የገለጹትን አካል አጥብቀው ኮንነዋል። ፊልድ ማርሻል ብርሃኑ ኢትዮጵያ ይህ ኃይል እስካልተነቀለ ድረስ ሰላም አትሆንም በማለት አስጠንቅቀዋል። እንደዚሁም የትግራይ ህዝብ ራሱን ነፃ ማውጣት አለበት፣ የህወሓት ቡድን የትግራይን ህዝብ እድል መወሰን የለበትም ሲሉ አሳስበው ነበርም። በተጨማሪም የትግራይ ወጣቶችና እናቶች አለመረጋጋትን የሚያነሳሳ ያሉትን አመራር እንዲቃወሙ በቀጥታ ጥሪ አቅርበዋል። ጠቅላይ ኤታማዦር ሹሙ ከፕሪቶሪያው ስምምነት በኋላ ውጀሌ በማለት የገለጿቸው የህወሓት አካላት የፈጸሙት ትንኮሳዎች፣ እምቢባይነቶችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ብለዋል። ነገር ግን የፌዴራል መንግስት ትዕግስትን መርጧል ሲሉ ተናግረው ነበርም። የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ የአፋር ድንበር አልተጣሰም ሲል ገልጾ ስማቸው ያልተጠቀሱ አካላትን ውስጣዊ ችግሮቻችንን ለማወሳሰብና ትግራይን የጦር ሜዳ ለማድረግ እየሞከሩ ነው ሲል ከሷል። እንዲህ አይነት ድርጊቶች የክልሉን ጸጥታና መረጋጋት አደጋ ላይ እንደሚጥሉ አስጠንቅቋል። ጊዜያዊ አስተዳደሩ በአፋር ክልል የሚንቀሳቀሱ ተዋናዮች የተቀናጀ ጥቃቶችን በመፈጸም ሲከስ የፌዴራል መንግስት በሰላም ስምምነቱ መሰረት ግዴታውን ባለመወጣት ተጠያቂ አድርጓል። የትግራይ ክልል ጊዜያዊ አስተዳደር በአፋር ክልል የሚንቀሳቀሱ ታጣቂ ቡድኖች ተደጋጋሚ ጥቃቶችን በትግራይ ክልል መፈጸማቸውን ገልጾ ኃይሎቹ በውጭ ድጋፍ እየተደራጁና እየታጠቁ ናቸው ብሏል። መግለጫው አክሎም ጥቃቶቹ ከአምና ጀምሮ በኮነባና አባላ አቅጣጫዎች እየተፈጸሙ መሆኑን ገልጿል። በትግራይ ሰላም ሰራዊትና በትግራይ ኃይሎች መካከል በአፋር ትግራይ ድንበር አቅራቢያ ግጭት መከሰቱ ለመጀመሪያ ጊዜ የተገለጸው በሰኔ ወር 2017 ሲሆን ሽማግሌዎች ጣልቃ ገብተው ውጊያውን አቁመው እንደነበር ይታወሳል። ግጭቱ የተከሰተው
ታጣቂው ቡድን አፋር ከሚገኘው ቤዝ በመነሳት ወደ ትግራይ ክልል መግባቱን ካስታወቀ በኋላ ሲሆን ይህ ደግሞ በጦርነት በወደመው ክልል ውስጥ ወታደራዊ ግጭት ሊባባስ ይችላል የሚል ስጋት አስከትሏል። በሰኔ ወር መጨረሻ በአፋር የሚገኙ ኃይሎች ወደ ቀያቸው እንዲመለሱ ጥሪ አቅርበው ነበርም። አጠቃላይ በሰሜኑ አካባቢ ያለው ውጥረትና ልብ አድርጉልኝ ግጭት ዳግም ሊፈጠር እንደሚችል ማሳያ ነው። የሚሰሙ ክሶች እኔ የፕሪቶሪያውን ስምምነት አልጣስኩም የሚል ነው። ይህ ደግሞ የቀጣይ ሊፈጠር ከሚችል ግጭት ዓለም አቀፍ ጫና ነፃ ለመሆን የሚደረግ ቅድመ ዝግጅት ይመስላል። ምክንያቱም ጦርነቱን ማን ጀምረው የሚል ጥያቄ እጅግ ወሳኝና ከግጭቶች በኋላ ሊነሱ የሚችሉ ጫናዎችን መፍቻ ነው። ጦርነትን የጀመረው አካል ሁሌም መጨረሻ ላይ ተጠያቂ ይሆናል። አበቃን። ሰላም ለሀገራችን ይሁን። ሰናይ ጊዜን ተመኘን።